እንደው ስላገባች ብቻ ሚስት ሆነች እንጂ ሚስት ለመሆን ብቁ አይደለችም። አንዳንድ ወንድ ስላገባ ባል ሆነ እንጂ ስለወለደ አባት ሆነ እንጂ አባት ለመሆን ብቁ አይደለም። ልጆቻቸው ፊት ለፊት ጫት የሚቅሙ፣ ልጆቻቸው ፊት ለፊት ሲጃራ የሚያጨሱ ሰዎች አሉ። ልጆቻቸው ፊት ለፊት ሶሻል ሚዲያ ሴክሹዋል ነገር የሚያዩ ሰዎች አሉ። ልጆቻቸው ፊት ለፊት ከሌላ ሰው ጋር ቴክስት የሚደራረጉ ሰዎች። ይሄ ብስለት ማጣት ነው፣ ብቁ አለመሆን፣ አለመብቃት። በቅቶ ቢሆን ይሄ ሰውዬ አባት ነኝ ብሎ ቢያስብ ኖሮ እንኳን ልጆቹ ፊት ለፊት ቀርቶ እሱም የሆነ ጊዜና ምን ማድረግ እንዳለበትና ምን ማድረግ እንደሌለበት ይረዳ ወይ ደግሞ ያቅ ነው። ስለዚህ የመጀመሪያ ጥያቄ ለራሳችሁ እኔ ብቁ ነኝ ወይ? ባል ለመሆን ብቁ ነኝ ወይ? ወይ ደግሞ ሚስት ለመሆን ብቁ ነኝ ወይ?